በጥሬ ስጋ የሞላ ኢትዮጵያዊ ዲያስፖራ ሼር ታደርጋለህ አታደርግ ነው ጥያቄ። ይሄን የገማ ጸጉር ራስሽ ላይ አድርገሽ የምትዞር ኢትዮጵያዊ ሼር ታደርጊያለሽ፣ ኮሜንት ታደርጊያለሽ፣ ኮይንት ትልኪያለሽ አትልኪም? አንተ ቁዝር ኢትዮጵያዊ ዲያስፖራ ይሸልሙታል ደግሞ ወድን ከበሮ አስመስለህ በጥሬ ስጋ የምትንቀሳቀስ ዲያስፖራ አንተ መሀይም እያመመጡ ዓመት ይገዛል የምትልቀት ታደርገዋለህ፣ ኮሜንት ታደርገዋለህ ነው እያልኩ ታደርጊዋለሽ አታደርጊም? አንቺ ማዳም ክም ጆጌሪዬ ክሪስ ብራውንና ዘገየ ገብረ ጻድቅ ማታወቂ መሀይም ልጅ ቆጥ አባትሽ ቆጥ ቂጡን እየበላው ነው። አንቺ ልደት ታከብራችን መሀይም ወርዜናል በሁለት ዓመታችን አንተ መሀይም ደንቆሮ ኢትዮጵያ ሸር ታደርገዋለህ አታደርገው ነው ጥያቄ። ትግሬን ይጠላል፣ አማራን ይጠላል፣ ኦሮሞን ይጠላል፣ ወላይታን ይጠላል። ራስ በራሱ ይጠላል የሚውልስ ማለት ኢትዮጵያ ነው። ወለኛ ኢትዮጵያ ጭቃ ነው ኢትዮጵያ። ወራዳ ነው ኢትዮጵያ። ወርዷል፣ ርቦታል፣ ቂጡን እያከከ ነው፣ ከስሏል። ጹመም አልተሳካለት፣ ሰግዶም አልተሳካለት፣ ጸልዮም አልተሳካለት። እንደውም ባሰበቀ ለምን አስመሳይ ህዝብ እግዚአብሔርን የካደ ህዝብ ማለት ኢትዮጵያ ነው። ወንድሙን መርዝ የሚሰጥ ሚስቱን መርዝ የሚሰጥ ባሏን መርዝ የሚሰጥ ባሏን በፍቅር ለማኑልና ገደል ምቀጥ ንብረቱን ለመውሰድ ዲያስፖራችሁ እኮ ሲያገር የአንድን ሴት ንብረት ለመውሰድ ወደድኩ ብለው አግብተው እኔን እንትን ልክላቸው አቤት ስላላት ተጠግቶ ወደኩልሽ ብሎ እሷን ያላሰያተ መድረዴ ባልገራቸው በኋላ ምንድን ነው ያደርጋል? ምን አጣጥ ሰጥቶ ቦሌ ሰላም ሄሎ ቦሌ ምን መጣብህ ደግሞ ዛሬ? ጎጤ በግብ ነው አደረገው። አጎቴ ሙድሽ መቸጃር አያች ዘና ያለች ኢትዮጵያዊ እንግሊዘኛው አፈር ልብላለች። አጎቴ ስራኒ እንደ እነዚህ የአማራ የምትባል ዲስኩራ አለኝ። የኦሮሞኛ ትግርኛ ዘፈን ስለተከፈተች በለጸጋችሁ ምናምን በላችሁ ከአንተ በላይ ብልጽግና አለ እንዳት የቆዳልሽ አብይ አህመድ አሻጋሪ ብለህ ፋሲል ደሞዝ ጀምሮ ስታንጎራጉራ ነበር። ደደብ ማይም አሽሽ ገዳም እያልክ ፋሲል ደሞዝ ጋር ቂጥን ከፍተህ ዲያስፖራው ስትዘፍን ነበር። ኧረ ተው እባክህ አጎቴ አረሱት ብሎ ሰው ሰጠው፣ አረሰ፣ ጀርባውን አረሰ። ከዚያ በኋላ ደግሞ ወራ ወንዲው በእናትህ ማን ይሰጥ እናቴን ሳልያት እከሌ ነው ጻፈው የሰጠኝ ግጥሙ እከሌ ነው። ዝም ብዬ ነው የዘፈንኩት። ኧረ ተው ምስኪን ሰው ምንድን ነው የሚያምር ዶክተሩ የሰራ አካላት ልብን ነው ግርን ጡንቻን ምን የሰራ አካላት አጎቴ ማንንም የሚለው ሰውዬ እኮ እስኮ ምን ይሻላል? አብይ አህመድ በከፍተኛ ሙዚየም ከፈለከ አታኛ ምግብ ግዛልኝ አለ። አሁን የእናንተ ብቻ ምንድን ነው ስለኛው አስረኝ አንተኛ ስለማጋለጥ ተግራለው ምን ሆነ አታኛ ምን አገባስ እንዴ? ስለኛ አንተ በዛው ታረፋለህ። አሁን አንተ ምን አገባህ? እንረፍ እንጂ ተጨናንቀ በመቀስ ምት ነው ተነስቼ ማረፍ። ይሄ ደግሞ እኔ ጥርስን አረግፋለህ ያልክ ሰው ወለጥን ሁሉ አረግፍልሃል። እኔም ማርገፋችን ወንድ እኮ ወንድ ያለ መስሏል። ከመጮህ ውጭ ሲቀሰና እኔ እኮ ፏ ብዬ ነው የምወጣው። አንድ ሰው አይመጣም። በሱሪው ላይ ነው የማሸነፍ። ቅሰንን በኩርቱ ፔስታል አሸክሜ ነው መምጣት ይችላል። ይኸውን ደንቆሮ መብረቁ የሚባል ደንቆሮ መሀይም ግመል አጋጭ ደንቆሮ በክርስቲያኖች በጣም ብያለሁ ለእናትና ልጁ አሁን ይመስገን ጌታ ብሎ እናቷን ኦርቶዶክስ ዘግዘግ ማርያምን ትሟል የሚሉት ያዕቆብ ትላችሁ እነዚያ ሰው እያስተቀመጡ አስነ ማርያም እንትን እንዲል አድርጋል አይገርም። እኔ እነዚህ ኢትዮጵያኖች ሞራል አላቸው ብዬ አላስ እነሱም ይሆኑ መቀመጫቸውን የተነኩ ናቸው። እኛ እኮ ቪዲዮ እኮ ነው እንትሉ እንደነዚህ አይነት ሰዎች የሚፈጥሩ አዳስ እኮ ነው ሰው መሰለህ ዲያስፖራ ኢትዮጵያ ሊሻሻል አይችልም። ምክንያቱም የተማረው 10% እሱም ሆዳም ነው። ተቻለን ታዲያ አስበው እስኪ 50 ሺህ ለአንድ የማዳም ቅመም ከተቀመጠ የኢትዮጵያ
አንቺ አትላኪ ሽማይም ማን ይላካት ወይ መድኃኒዓለም ተቃጥሎ ሞተ እኮ እነሱ አይተውትም እሱም አይተው ተክማና እኮ የፓርላማ እኮ እንትን የሴኔት ተወካይ ነው የምትመስለው። እንዴት አይነት ምን ይሻላል አጎቴ? ያው ስራ ከታች ነው ይችላል ሳቂ ሚስጥር አፈሩ አንቺ አትላኪ ሽማይም